ዛሬ ቆንጆ የሆነ የቤት ጌማት አብረን እንስራ። እስቲ አሰራሩን ከኔ ጋር አብራችሁ ተከታተሉ ማለት ነው። ሰላም ጤና ያስጥልን። ውድና የተከበራችሁ የአይሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? የኔ ውድና የተከበራችሁ ቤተሰቦቼ ሰላማችሁ ባላችሁበት ቦታ ብዝት ይበልልኝ። ዛሬ ቆንጆ የሆነ የቤት ጌማት በትንሹ ልንሰራ ነው ማለት ነው። አንድ እንግዳ ይመጣብኛል። ጎረቤት ነው። ይሄ ዱቄት የዚህ 3 ኩባያ ነው ወይ ደግሞ 3 ብርጭቆ ዱቄት ነው። እዚህ ጋር ሊናፋ አዘጋጅቻለሁ። እዚህ ጋር በቆሎ ዱቄት አለኝ። የተጠቀምኩትን ጊያሶ ደግሞ መጠኑን ነግራችኋለሁ። ዘይት ያስፈልገኛል 1 ማንኪያ እና የሚያስፈልጉ ግብአቶችን እዚህ ጋር አዘጋጅቻለሁ እንዲመቸኝ ብዬ 3 ማንኪያ በቆሎ ዱቄት አዘጋጅቻለሁ። 4 ማንኪያ ስኳር አለኝ። 1 ማንኪያ ግማሽ የሾርባ ማንኪያ ግማሽ ጥቁር አዝሙድ፣ ግማሽ ደግሞ እንደገና ጨው አለኝ። ኒዱ 2 ማንኪያ አለኝ። እንደገና ደግሞ ይሄ ካሜራ እርሾ ማለት ነው። በእኛ ቋንቋ እርሾ ነው። 1 ማንኪያ የሾርባ አለኝ ማለት ነው። ሾርባ ማንኪያው ይሄ ነው የተጠቀምኩት፣ ትልቁ ማለት ነው። ይሄኛው ነው የሚጠቀመው እኔ በብዛት። እንደዛ አርግተን እስቲ አሰራሩን አብረን እናያለን ማለት ነው። ይሄኛው 3 ማንኪያ ነው፣ 3 ኩባያ ነው። ይሄኛው 3 ኩባያ ሙሉ ነው ያደረኩት። ያው ትንሽ ነው የሚሰራው፣ እንደምታውቁት ዱቄቷም ትንሽ ነው፣ ሰውም የሚፈልገው ትንሽ ስለሆነ ማለት ነው። ዘይት 3 ማንኪያ አረጋለሁ። የዚህኛው 3 ማንኪያ ማለት ነው። ውስጡ ቆንጆ እንዲሆንልን ዘይት አስፈላጊ ነው ማለት ነው። እና ወዶቼ አብራችሁ ቆዩ ከኔ ጋር እና ነፍቼ ጨርሻለሁ። እንደምታውቁት የወጣ ነገር የለም፣ ግን ናፋውት መንፋቱ አይገፋም ማለት ነው። ውስጥ ያለ ነገር ቼክ ለማድረግ እዚህ ጋር ያለኝን አስብህ እንደዚህ ያዘጋጀሁትን እንደዚህ ገለብጣችኋለሁ። ያንደ ሁላችሁም በአንድ ላይ ማለት ነው። እንደዚህ ገለበጥኩት። ከዛ ምን እናደርጋለን? እናደባልቃለን ማለት ነው ቤተሰቦቼ። እና እናደባልቃለን ማለት ነው። አብረን ይቀላቀላሉ። በአጠቃላይ ያው ያዘጋጀሁትን ሁላችንም አደባልቃቸዋለሁ ማለት ነው። እዛ ማብካት እንጀምራለን። 3 ማንኪያ ዘይት አድርጌያለሁ። ውሃ ትንሽ ለባ አድርጌያለሁ። ውሃ ሲጀመር ሙቅ ነው ነገሩ፣ ሙቀት ስለሆነ እናብካ። ውድ ቤተሰቦቼ አብኩቼ ጨርሻለሁ። በጣም ያልወፈረ በጣም እያልቀጠነ ነው ያበካሁት። እንደዚህ አድርጌ አበካሁት። አሁን ደግሞ ሽፍን አድርገን 30 ደቂቃም ላይቆይ ይችላል። ሙቀት ስለሆነ 20 ደቂቃ ቢያንስ እናስቀምጠውና እናወለን። ምክንያቱም ጨራሻውን ለማየት ተዘጋጁ ማለት ነው። አመሰግናችኋለሁ፣ ወዳችኋለሁ ውዶቼ። አብረን እንቆይ። ይኸው በዚህ መልኩ ኩፍ ብሎናል። በቃ አሁን አሪፍ ሆናል ማለት ነው። ማንኪያ ካሪ ከተትኩት እንዳይገነፍልብኝ ነው። አሁን እንደምታዩት በጣም ኩፍ ያለ። አሁን መጋገር እንጀምራለን። መጥበስ ነው የሚባለው ይመስለኛል። ብቻ አብረን እንየው እስቲ ቆንጆ ይሆናል አይሆንም ብለው ብናየው አይሻል? አብረን እናውሽ ወዶች ቤተሰቦቼ። በዚህ መልክ መጋገሩ ጀምራለሁ። አልተመቸኝም ለመቅረጽ እዚህ ከበሌጥ ስለያዝኩት ማለት ነው። በእጄ ነው የሚጋግረውና እስቲ በተሻለ መጠን ላሳያችሁ እሞክራለሁ። ላሳያችሁ ትንሽ እንዴት ጋግራለሁ የሚባለው። እንደዛ አድርጌ ነው የሚጋግረው። በነገራችን ላይ በእጄ ነው ማለት ነው። ከዛ እንደዛ እያደረግ በዛኛው ማንኪያ እንደዚህ ቆረጥ እያደረግ አደርጋለሁ። በጣም ቀላል ነው በነገራችን ላይ ካላመዳችሁ እንደዚህ። ከዛ በዚህ ማንኪያ ቆርጣችሁ መጥበሻ ውስጥ መክተት ማለት በጣም ቀላል ነው። በግራ እጅ አያችለው እኛ አባሾች ለባቂ ወረደ ለመናገር ካልቻልኩም በግራ እጅ ማለት ነው። ያው በዚህ መልኩ አድርሻለሁ ማለት ነው። ውድ ቤተሰቦቼ ቆንጆ ነው እንደምትሉ ሙሉ ተስፋ አለኝ አይደል? በጣም ቆንጆ ነው ብላችሁ ሀሳብ አስተያየታችሁ ኮሜንት አድርጉልኝ። በጣም ክሽክሽ የሚል ነው። ትኩስ ስለሆነ ያዝ ብሎኛል። በጣም እያቃጠለኝ ነው። ይሄ በቆሎ ዱቄቱ ክሽክሽ ያደርገዋል እና በጣም ነው ቆንጆ የሚሆነው። እንደምታው ይሄ አርቄ ላሳያችሁ ነው። በጣም
ሱካሩም የተመጣጠነ ቆንጆ ነው የሚሆንልን ማለት ነው። በጣም ነው የሚያቃጥለው ጌታን እና ውዶቼ ይሄን ይመስላል። ጌማት መጨረሻው ይሄ ነው የሚመስለው ማለታችኋለሁ። በጣም መወዳችሁ የሚያከብራችሁ የአይሻ ቤተሰቦች ባላችሁበት ቦታ ሰላማችሁ ብዝት ብዝት ይበልልኝ። ላይክ ሰብስክራይብ እያደረጋችሁ ቤቱን እንድታበረታቱ በአክብሮት ጠይቃችኋለሁ ማለት ነው። እናንተም ደግሞ ሰርታችሁ ብሉበት ማለት ነው። እኔ በዚህ መልኩ ጨርሻለሁ። ተባረኩ። መልካም ቀን፣ መልካም ሁሉ ነገር ተመኘላችሁ። ወዳችኋለሁ። አይ ላቭ ዩ ሶ ማች። ባይ ባይ።